አሰላሙ አለይኩም ወራህመቱላሂ ወበረካቱ። የረበና ሰላም በእናንተ ላይ ይሁን። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁኝ ማለት ነው። ዛሬ ላንቺ ወይም ላንተ የማስተላልፈው ነገር አለ ማለት ነው። በስደት ዓለም ላይ ያላችሁ አጠቃላይ በአረብ ሀገር ላይ የምትኖሩ እህት ወንድሞቼ፣ እንዲሁም አብዛኛ የምትጎዳው ሴት ነች። ሴት ልጅ ናት። አንደኛ ነገር በእድሜዋ የምትጫወት ባሏ፣ ምሳሌ አሁን ባሏ ኢትዮጵያ ሆኖ ስታማክረው ለለለ አገር ኑሮ ውድ ነው ምናምን ምንም ነገር እኮ አልሰራሽ አላስተካከልሽም እንድትመጣ የማይፈልግ ወንድ፣ ሴቶች እኔ የምነግራችሁ ነገር ቢኖር ኢትዮጵያ ልንጣ ብላችሁ የትም ሀገር ኑሩ ባላችሁ አይ ትንሽ ስሪ፣ አይ ትንሽ ቆይ፣ አይ እንዲህ አድርጊ የሚልሽ ተሆነ ያልጠረጠረ ተመነጠረ ይባላል። ጠርጥሩ። ባሎቻችሁን ሰልሏቸው፣ ፈትሿቸው። ብዙ ነገር ታገኙባቸዋላችሁ። እሺ፣ ግን ብር ብቻና ብቻ የሚፈልግ ተሆነ አንቺን ሳይሆን የሚፈልግሽ ብርሽን ነው። ሀቂቃ እኛ የምንታለለው ለምንድን ነው? ልባችንን አንዴ ታመን ነው ያን ሰው በቃ የሚጎዳን አይመስለንም። ብዙ ጉዳቶችን የሚያደርስብን አይመስለንም። ኖርማኒ ግን ኢትዮጵያ ሄዳችሁ ማፍ ምሽክላ ሮ ከላስ ምን ነው አላህ ይከሊክ አላህ ይሳዲክ ምናምን እያላችሁ የምትሉ አረብኛ ቻላችሁ አልቻላችሁ፣ እዚህ ጋ ጋዜጠኛው አረብኛ አይችልም። እዚህ ጋ ለምን ታስቸግሯቸዋላችሁ? እዛ እየሄዳችሁ ማለት ነው። ሀቂቃ ለምን ብዙ ሰዎች ይለፈልፋሉ። ብዙ ሶሻል ሚዲያ ላይ የሚጠቀሙ አረብ ሀገርን የሚያውቁት፣ አረብ ሀገር እንዴት ተሆኖ ገንዘብ እንደሚገኝ የሚያውቁት ብዙ ሰዎች ይመክሩናል። ግን እኛ ሴቶች ስንባል ማለት ነው ታመንን አመንን ስለሆነ በብዙ ወንድ የምትበደለው የምትከደው የምታለቅሰው በቀን እንኳን በቀን 1 2 3 4 ጊዜ ሳታለቅስ የማትውለው በአረብ ሀገር ላይ የምንኖር ነች። ኢሮፕ አይደለም፣ አሜሪካ አይደለም፣ ለንደን አይደለም። ግን ለምንድን ነው ሰርተን እንዳልሰራን የምንሆነው? የራሳችን ጉዳይ ነው። ራሳችን አስተዋይ ስላልሆንን ነው። ነገም ሌላ ቀን ነው ብለን ስለማናስብ ነው። ነገ ሌላ ቀን ነው፣ ይሄ ሰው እኮ ሊጎዳኝ ይችላል ብለን ስለማናስብ እንጎዳለን። ቶሎ ልባችን ይሰበራል። ሌላው ወንድን አናምንም። አንድ ወንድ ተከዳን፣ ሌላው ወንድ እሱኑ መስሎን ስለሚታየን እህቶቼ፣ እኔ ልላችሁ የምፈልገው ነገር ቢኖር ባህላችሁን አስቀምጣችሁ 10 ዓመት 15 ዓመት እየኖራችሁ ባልየውስ ምን ይሆን? አንድና አንድ ጥያቄ፣ ለወንዱም ልደግፍ ሳይሆን እንዲህ ስሜት እኮ ነው። አንቺ ሀቁን ተወጣሽ፣ ገንዘብ ስለላክሽለት ሀቁን እኮ አልተወጣሽም። ገንዘብ እኮ ስሜትን አይገዛም። ያኔ ወንዳዊ ስሜት ሊኖረው ይችላል። ሴት ያኔ ስሜት አለው፣ ይበላል፣ ይጠጣል እና ሌላ ላይ ያስፈልገው ነው። የሰው ልጅ ተበላ ተጠጣ ስሜት ሊኖረው ይችላል። ለውም በሀገሩ ላይ ነፃ በሆነበት ምሳሌ ስደት ዓለም ላይ ያለ ሰው አዎ ስሜትም ኖረውም አልኖረውም በቃ ያ የስደት ዓለም ላይ የሚኖር የኗሪ አኗኗሪ ብቻ ነው። በስሜቱ ቀልዷል፣ በብዙ ነገሮች ቀልዷል፣ በህይወቱ ማለት ነው። ለምን? አዱንያ ስለማትሞላ። አዱንያ አትሞላ በጨራሽ። ለምን? ሻመት አኖሩም አዱንያ አትሞላ። ለምን? ከሰው በላይ ደሞዝ አይኖራችሁም? አዱንያ አትሞላ። እና ስለዚህ እህቶቼ እኔ ላስተላልፍላችሁ የምፈልገው ነገር ብዙዎች በባሎቻችሁ ተከርታችሁ ልባችሁ ተሰብሯል። ቤት ሰርታችሁ ቤታችሁን ተከርታችኋል። ገንዘብ ልካችሁ ገንዘብ ተከርታችኋል። ብዙ ነገር አድርጋችሁ የተከዳችሁ ምርጥ እህቶቼ በስደት ዓለም ላይ የምትኖሩ
አብሶ ባረፊት የምትጠበሱ እህቶቼ ዛሬ ጥሩ ፊት ብታሳያችሁ ለነገ ክፉ ለምኮንባችሁ አሰሪ ስትሉ ገንዘባችሁን አትላኩ አትላኩ። አብዛኛው የምትጎዳው የአረብ ሀገር ሴት ነች። ለምን እንደሆነ ውሃን ቢወቅጡት እምቦጭ ነው። ውሃ ቢወቅጡት እየተፈናጨቀ እንጂ ይሰበሰባል አይደለም። ለምንድን ነው ሰው የሚመክረንን የማንሰማው? ተግባር ላይ የማናውለው ለምንድን ነው? ብቻ ወሬ ብቻ ምንም ነገር ሳይደረግ ሲወራ ብቻ ፈታ ሲወራ ብቻ አንድ ሰሞን ግር ብለን ይሄን የተበደለችዋን አይዞሽ ምናምን ምናምን በማለት አይደለም። መጀመሪያ ያንን ነገር እንዳታደርገው መምከር። አንቺም የተጎዳሽው አንቺ ተጎድተሽ ሌላ ሰው ትመክሪያለሽ እንዴ የሚሉ አይጠፉም። ግን አንቺ ላይ የደረሰው በደል ሌላዋ እህትሽ ላይ እንዳይደርስ ደውዪ፣ አንቂያት። ያመቱ አረብ ሀገር ነው ያመቱ ከአረብ ሀገር ሄደን ነው ባሌ ከዳኝ እንዲህ አደረገኝ። አትመኑ። በቃ ኖርማሊ በአሁን ዘመን ማለት ነው። በአሁን ዘመን ድሮ ቢሆን እንደዛ እንደ መስራታችን እንደዛ ብሩ እንደ መቁጠራችን ገንዘብ ምን ፋይዳ እንደሌለው አድርገን የምናስብ ሰዎች እስካሁን የት በደረስን። ግን አለማወቅ እንትን አይደለም። በቀጣይ ደግሞ ታወቅም በኋላ ገንዘባችንን የት ቦታ እንደምናውለው ማገናዘብ ያቃተን። ለምን በህፃንነታችን እንሰደዳለን? ምንም ነገር ምሳሌ ስለ ቤተሰብ ስለ ነዋሪና ነዋሪ ሆነን የኖረው ለምን ይመስላችኋል? የሚያገናዝብ ጭንቅላት ስለሌለን። አሁን አገባሽ፣ አሁን ወለድሽ፣ አሁን ላክሽው ካላስ በቃ ነው የኛ እንትን ማለት ነው። በስደት ዓለም ላይ ያኔ እከሌ ልጅ እንትን አለች ላከች ምናምን ያንን ነው በቃ። ያደለም ኑሮ እኮ ከቤተሰብ ተልጅሽ ርቀሽ አይደለም። አውቃለሁ አንቺ ምን ስለሆንሽ ነው ልትሉ ትችላላችሁ። አዎ እኔም ሀውዬዋለሁ። ይሄ አይከደም። ግን ለለውጥ ሲባል ታደርጊዋለሽ። ግን ያ እንደዛ ያደረግሽለት ባልሽ ወይም ያ እንደዛ የሆንሽለት ትዳር ቁም ነገር ላይ ውሎ አላገኘሽውም። ተከርተሻል፣ አልቅሰሻል። ሁሉም ወንድ እንደሱ እንደሚመስልሽ በአእምሮሽ ውስጥ ቀርጠሽ አስቀምጠሻዋል። ያንንስ ማውጣት የምትችይው ምንድን ነው? ያ ተደህና ተጋባ፣ ያ ተደህና ተዋለን ነው። ይሆን አባባል አላል ሙሂም እና እህቶቼ ገንዘባችሁን ያዙ፣ አትሞኙ። ወይ ሂዱላቸው ለባሎቻችሁ፣ ሐቃችሁን አትንጡ እንኳን ቢሏቸው ዝም በሏቸው፣ ሂዱ ወደ ባሎቻችሁ። በኋላ ወይኔ በኋላ ያዙኝ ተማለት ብር የለሽም አትንጭ በሚልሽ ሰዓት ዝም ብላችሁ ሂጂ። ከዛ የሚሆነውን ነገር 15 ዓመት 5 ዓመት እናውቃለን። 5 ዓመት ተብለናል። ግን ይሄ ማለት ያኔ ከእድሜሽ በላይ የ5 ዓመት ደሞዝሽን ተበላሽ ማለት ያማል። እውነት ያማል። ህመሙ ከባድ ነው። 15 ዓመት ኖረሽ የ10 ዓመት ገንዘብ የለም ስትባይ እውነት ያማል። አያመም አላልኩም። ህመሙን ጉልበት ታለቀ ወዲያ ነው የምታውቀው። ስደክሚ ነው የምታውቀው። ለአሁን ምንም አይመስልሽም። ለአሁን ጉልበትሽ ገና ነው፣ አልደከምሽም። ስደክሚ ምናልባትም ልውለድ ብለሽ ስትይ የእድሜ ክልልሽ አልፎ ያኔ ሰው ያደረገውን ሳታደርጊ ስትቀሪ ስደክሚ ድካም ሲኖርሽ እድሜ ታስኪ አይደለም፣ ቆሞ አይጠብቅም አይደለ?
እድሜሽ እየጨመረ ሲሄድ ያ የለፋሽው ልፋት ልጅ ተለለ ወደ መሬት ነው የሚወርደው። ሁለተኛ ነገር ደግሞ ቤተሰቦቻችሁ ምሳሌ የሚወዱሽ ምሳሌ አሁን ደግ ብለን ያሳደግነው ቀጋ ዘወራ ላይ ያኔ ያው ያሳደግነው ዛፍ እሾህ ሆኖ ሊወጋን ይችላል አይደለ? የዛሬ ሰው ደግሞ ማለት ነው ያንን ክፉ ቀን ወይም ያንን መጥፎ ነገር ያሳለፍሽለትን ለችግሩ የደረስሽለትን ምናልባትም ገንዘብ ሳይኖረው ገንዘብ ረድተሽ ሊሆን ይችላል። ምናልባትም ሀሳብ ራሱ ተገንዘብን በላይ ነው። ትክክለኛ ሀሳብ ለዛ ሰው ወደ መጥፎ መንገድ ሊሄድ ሲል ትክክለኛ ሀሳብ ተሰጠሽው ከገንዘብን በላይ ነው። ግን አብዛኞቻችሁ ገንዘብን እንጂ ላላ ሰላምታ እንኳን ሰላም አትሉ። ልክ ላም ሳር በልታ ውሃ ጠጥታ ወተት ትሰጣለች። እባብም ውሃ ጠጥቶ መርዝ ይረጫል ነው የሚባለው። እንደዛ ነው አባባሉ ይመስለኛል። ግን ገንዘብሽን ብለው የሚመጡ ሰዎች አይ አላደርግም፣ አይ አልሰጥም ታላችኋቸው እንደዛ ናቸው። በቃ ኖርማሊ አንቺ ምንም ነሽ ትረሻለሽ። አይ አይሆንም፣ አይ ታላዘራው ምሳሌ ሁል ጊዜ ልጅነት የለም እኮ ሁል ጊዜ ልጅነት የለም። ልጅነት ላይ ቀረ፣ ልጅነት የለም። አይ ይሄንን ነገር እኮ እኔ መያዝ አለብኝ፣ በቃ አሁን ይሄን ነገር አላደርግም ብለሽ ስትይ ከዋና ነው ጓደኛን ተውት። የሆነ ነገር ገንዘብ አበድራችሁ ለሰው ለምናችሁ ወይም ምናልባትም ከዛ ሰው ተቆራርጣችሁ ነው ገንዘባችሁ የሚደርሰው። ከዛ ሰው ድጋሚ እንዳትገናኙት ሆናችሁ ነው። ምናልባትም እህቶቼ ገንዘብ ብሎ የሚመጣ ሰው ታለ አበድሩ ብሎ ወይም ስጭኝ ብሎ የሚመጣ ሰው ታለ እስከ መጨረሻ ሰላም ተባባሉ። ድጋሚ ብትደውይለት እንኳን አያነሳም። ድጋሚ ስለ ገንዘቡ ታነሳብኛለህ እያለ አያነሳም። መራራቂያ ነው ገንዘብ። በአሁን ሰዓት ከቤተሰብ የሚያጣላ ልጅን የሚያስኬድ ልጅ አሁን ምሳሌ የአብራኩን ክፋይ ደሙን ለገንዘብ የሚከዳ አባት አለ። ለገንዘብ ብላ የምትከዳ የባሏን የልጇን አባት ወይም ምናልባትም የልጁን እናት የሚከዳ ወንድ አለ። እህቶቼ ልቦና ይስጣችሁ ሁላችሁንም እምለው። ያም ተነስቶ ከላስ ማፊ ምሽከላ ላይ ሳዲቅ ምናምን ማለቱ ማፊ ፋይዳ። መጀመሪያ ነበር አልሞ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ። መጀመሪያ ያልተዘጋጀ ነገር እና ብትሉት ልታገኙ ስለማትችሉ እህቶቼ፣ ስለዚህ ሂጂለት ለባልሽ፣ ባልሽን አክብሪ። ታልሽርሽለት ሌላዋ ሴት ጋር መሄዱ አይቀርም። ሌላዋ ሴት ጋር መሄዱ ስለማይቀር በሱም አትከፊ። ገንዘብሽንም በማጣትሽ አትዘኝ እህቴ። አብዛኞቻችን የምንታለለው ነገ መጣለሁ፣ ተነገ ወዲያ መጣለሁ፣ ከአመት በኋላ ሄዳለሁ፣ ከሁለት ወር በኋላ ሄዳለሁ እያላችሁ ወንዶችስ ምን የሆኑ ስሜት አላቸው? ስለዚህ የልጅሽን አባት ወይም ወንድም ተሆነ ለነገሩ ሴት ልጅ አትሄድም። የልጅሽን አባት እንዳያመልጥሽ ተፈለግሽ በሰዓትሽ ተጠነቃቂለት፣ እጉያው ግቢ። ታልሆነ የልሽም ገንዘብሽንም ተበይነሽ አንቺም የልሽም፣ ዘግቶሻል፣ በሌላ ሴት ቀይሮሻል። ሁለተኛ ደግሞ ልጅን ብር አስበልጦ ለከዳ አባት እኔ የምሰጠው 0% ነው። አይምሮ ተበላሽቷልና አይምሮውን ያሰራው። ገንዘብ ይሄዳል ይመጣል እህቶቼ፣ ልጅ ግን ወርቅ ነው።
ከወርቅም በላይ ወርቅ 1000 ዓመት ብትሄዱ የማታገኙት ልጅ ገንዘብ ይሄዳል ይመጣል። ሰርተነዋል፣ ቆጥረነዋል፣ ግን አሁን የለም። አልሐምዱሊላህ ላላህ ምስጋና ይገባው እህቶቼ። ስለዚህ በጊዜሽ ተጠቃሚ እህቴ። ባልሽ ሌላ ሴት ጋር ቢሄድ አይፈረድበትም።